ብዙ ስኬታማ ሰዎች ካላችሁ ጀምሩ ይላሉ። ታዲያ እኔ ዛሬ ያለኝ 1 ብር ቢሆን የዛሬው ቪዲዮ ጎል የሆነውን አይፎን 17 መግዛት እችላለሁ። ምክንያቱም ዩኖ ጋይስ የምሰራቸውን ክሬዚ ቻሌንጆች ላይክ ሬሳ ሳጥን ውስጥ መኖር፣ ጎዳና ላይ 24 ሰዓት ማደር እና ሌሎችም የጤነኛ ሰዎች ስራ ያልሆኑ። ታዲያ ዛሬም እንደገና ከ1 ብር ተነስተን አይፎን 17 ለመግዛት እንሞክራለን። እናም ታዲያ ከ1 ብር በጀት ተነስተን አይፎን 17 መግዛት እንችላለን? አሁን በ1 ብር ምን መግዛት እንደሚቻል እንጠይቃለን። እሺ ምን ማግኘት ይችላል? ባንድ ምንም አታገኝም። የወደቀ ካርቶን ራሱ አታገኝም። እግዚአብሔር አንተ እሺ በ1 ብር መሸጥ እንደን እስኪ እንደው እንደምንት ምን አልስ? ምንም አታገኝም። እየከበደ ነው። አሁን በ1 ብር ጠይቀን ነበር። በ1 ብር ምንም የወደቀ ካርቶን አታገኝም ብሏል። ሶ what can I do now? ቻሌንጁን ፎርማቱን መቀየር አለብኝ። ስለዚህ አሁን ማድረግ ያለብኝ ይህንን 1 ብር በ10 ብር የሚገዛኝን ሰው መፈለግ ነው። ባይዞይ ይህንን ቻሌንጅ የጀመርኩት በጣም ከራሴ ጋር እልህ ስለተጋባውና ልዑል የቻሌንጁ ሊሚቴቱ ጋር ነው የሚለውን ለማወቅ ነው። ሶ ሜቢ እንግዲህ ይሄ ቪዲዮ በጣም ብዙ ሰው የሚያውቀው ይሄ ነገር እኮ ሜቢ ቀን ሜቢ ሳምንት ሜቢ ወር ይፈጃል። I don't care. The only goal I have is iPhone 17 መግዛት አለብኝ። I don't care ሳምንት ቢፈጅ ወር ቢፈጅ እና ዓመት ቢፈጅ እና አሁን በጣም ብዙ ሙከራ ባደርግም 1 ብሬን በ10 ብር የሚገዛኝ ሰው አጣው። ሶ እንግዲህ ይሄንን 1 ብር ለመሸጥ በጣም የሞከር ነው። ኦብቪየስሊ ካንሳ በላይ አልፎናል። አሁን ግን 1 ብሬን የሚገዛኝ ሰው ያገኘው መሰለኝ። ዊሜክ ትሬድ እያደረግን ነበር። 1 ብር በጀት ተነሳን አይፎን 17 ለመግዛት። እሺ 1 ብሬን በ10 ብር የሚገዛኝ ሰው እየፈለኩ ምን እናንተ ይሻላል መቼም በዚህ እድሜያቸው ሱስ ላይ ከሚሆኑ ታክሲ ይሻላል። ስለዚህ ትግሽናለሽ? ዋው የሳ 1 ብራችን ሸጠን። ቴንክ ዩ ሶ ማች አመሰግናለሁ። ቴንክ ዩ ሶ ማች። እሺ የመጀመሪያ ስራችን ሰርተናል። ስለዚህ የመጀመሪያ ስራ ብላችን ምንድን ነው የምናደርገው ማለት ነው? ዊ ትሬድ አፕ ማስቲካን ገዛና ድጋሚ እዚህ ሞል መተን ማስቲካውን እንሸጠዋለን። አሁን ትንሽ ቀለል እያለ መጥቷል። ከ1 ብር ወደ 10 ብር ሌቭል አፕ አድርገናል። ድንገት ወደ ታች ስንወርድም ሌላ ሱቅ ያሉ ሰዎች ጠሩ። ትፈልጋላችሁ? መጣሁ። አንቺ ቀረጸኝ ብለሽኛል አይደል? መጣሁ። እንዴት ነሽ? እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም። አሁን ዛሬ የመጣሁት ምን መሰለሽ? ሶ ዊ ሜኪንግ ቻሌንጅ ኮንተንት እየሰራን ነው። ቻሌንጁ ምን መሰለሽ? በ1 ብር በጀት ተነስተን በ1 ብር በጀት ተነስተን አይፎን 7 ለመግዛት ነው። ስለዚህ አንቺ የሚፊሊንቱ 10 ብራችንን በፈለግሽው ገንዘብ ግዢ። አንቺ ግዢና ከዛ ነው ለታስመጣሽ በቴሌ ብር ቻሌንጅ ቴሌ ብር ተቀበል። እሺ እንደፈለግሽ ይቻላል። በፈለግሽው አይፎን 17 ድረስ መግዛት ትችያለሽ። በስመ አብ ኤዲተር የንጥ ፓርሙ የሳይ ያ 50 ብር ተሰጥና ቲንክ ሶ ስምሽ ግን ማለት ቤተኒ ቲንክ ሶ ማች 10 ሺህ በከሽ አመሰግናለሁ። ስልኬ ደግሞ አለሽ ደውዪ። በ50 ብር ማድረግ የምንችለው ምንድነው? ኮካ መሸጥ ይኖርብናል። ስለዚህ ኮካ በ50 ብር ገዝተን የሚገዛን ሰው ማግኘት ይኖርብናል። አሁን ከነበርንበት በ50 እጥፍ ከፍ ብለናል። በመሃልም ወደታች ስንወርድ አንድ አበባ ሻጭ ቪዲዮ ስትሰራ አይቼ ለምን እኔ ሰርቼ ላት አትከፍለኝም የሚል አይዲያ መጣልኝ እና ሺሴ የምትሰራውን ቪዲዮዎች አሳየኝ። ታዲያ እኔ ለሷ ሳይቻት እስከምጨርስ ኮካውን ገዝተን እንምጣ። ኮካ አለሽ እኔ ብራዘር? የሃይላንድ ኮካ ቀዝቃዛ። ይህንን ኮካ ለመውሰድ ግን 25 ብር ይጎለን ነበር። ስለዚህ ከራሱ ከባለሱቁ ጋር በመተማመን ተበደለ። በ75 ብር የገዛነውን ስንት ብር መሆን አለበት? ከ75 ብር ገዛ 100 ብር። ስለዚህ ይሄንን በ100 ብር የሚገዛ ወይም በ110 ብር የሚገዛ ሰው ሞል ውስጥ ነው የምንፈልገው። ያሳየኋትን ስራዎች ስለወደደቻቸው እንድሰራ ፈቀደችልኝ። ነገር ግን ወደ ዋጋው ስንመጣ ስንት ልበልሽ? ካሜራው ስንት ልበል? ስንት? ይሄ 10 አጉለት ተቶ ከ10 ከወረደ ኩብሩ መሻር። አይ እንደሱ ቪዲዮ በቃ ለቻሌንጅ እኛ የምንጠራላቸው ዋጋ በጣም ኤክስፔንሲቭ እየሆነባቸው ስለተቸገሩ እነሱ እንዲገምቱ እኔ እድል ሰጧቸው። አንተን ከምሰለ ልጅ እንደዚህ ነው ባቢ አንጀምረው ለምን ከዛ በቀጣይም ትመጣላችሁ። ስማ ንገሪ ነው በዛው እና ፋይናሊ 700 ብር አሉ። ዋጋው በ700 ብር መስራት እንደ ፕሮሞሽን ባያዋጣም ነገር ግን ለዚህ ቻሌንጅ እጅግ በጣም ያግዘኛል። ስለዚህ ቪዲዮውን ለመስራት ተስማማው። እንግዲህ ባለፈው ባወጣነው የኮላብ ሪኩዌስት መሰረት ኒ ብላችሁ ጻፋችሁ ሰዎች በጣም ከ50 በላይ ትሆናላችሁ። ነገር ግን እኛ የምንፈልገው
20 ሰዎችን ብቻ ነው። አናውንስመንት መሰረት ላይ የመጀመሪያው መስፈርት ከዚህ በፊት ፊቱን እያሳየ የሚሰራ ዩቲዩበር እና ከ200 ሰብስክራይበር በላይ ያለው መሆን አለበት። the best deliver በጣም ብዙ it's all about your knowledge አያ። ሁለተኛው የሚሰራቸው ኮንቴንቶች ከሰው ከሃይማኖትና ከመሳሰሉት ነገሮች ጋር ፈጽሞ ያልተገናኙ መሆን አለባቸው። ገንዘብ ብቻ ነው must you need to make a marketing and your mind እና በመጨረሻም የመቋሚያ ሰብስክራይበር መሆን አለበት። አሁን ኮካውን መሸጥ ጀምረናል። እናም ስራው በጣም በፍጥነት እየተቀላጠፈ ነው። ስለዚህ ኮካውን ትቼ ማስቲካ በመግዛት 10 ባናና 10 ጦር 10 ሲናምን በደብል ፕራይሱ ለመሸጥ ወሰንኩኝ። 300 ብር ነው የገዛ ነው። ስለዚህ አሁን ከዚህ ላይ ማትረፍ ያለብን ሌላ ኤክስትራ 300 ብር ነው። at the first stage ሁሉም ሰው የሚያስበው ማስቲካ ከመሸጥ ተጀምሮ አይፎን 17 መግዛት ይቻላል ወይ? ብሮ የማይቻል ነገር የለም፣ ይቻላል። and let me show you how እናም በመጨረሻ አይፎን 17 ልገዛው ነው ማለት ነው። ሰው እንደምናደርገው ቻናል ላይ እየሰራ ስለሆነች so we make ፉቴጆች እስካሁን የተቀረጹትን ፉቴጆች ወደ ካፕከት እንከታቸውና ካፕከት ላይ መጀመሪያ ራፍከት እናደርጋለን ማለት ነው። ማስቲካ መሸጡ 5 እጥፍ ገንዘብ ማገኝበትን መንገድ አሳድጎልኛል። ለጤንነት ተጨጓራሽ ጥሩ ከምሳ በኋላ ደግሞ ያበለው ታምሽ ደግሞ ከተል አው የፈለግሻል ሲናመና ለባራና አለ ተሻለ it's all about the goalies I need to buy iPhone 17 and give away to us እናም ከ3 ዲጂት ወደ 4 ዲጂት ገንዘብ ደርሻለሁ። የታባቱ ስም አሁን ያለንበት የገንዘብ መጠን ብዙ ቢሆንም ነገር ግን ከአይፎን 17 ዋጋ ጋር በጭራሽ አይቀራረብም። እናም የቀረስኳቸው ቪዲዮዎች ራፍከት እስከማድረግ ድረስ መክሊት አበባውን ሰርታ ጨረሰች። እናም አሁን ፋይናል ከት ብቻ ቀረ። ፍሬም አጥታ ካሜራማን በእውነቱ ለቀጥራቸው ያሰብኳቸው ካሜራማኖች የማርጉልኝ ይሄንንም አባራለሁ። አንዳንዴ ስታል አንዳንዴ አሁን የመጨረሻውን ቀረጻ እያደረግን ነው። አክሽን ትንሽ ወደ ፀሐዩ ጠጋ በይ። እሺ again rolling and action ለኔ ስቴት ያለች እሺ it's me man it's me forgive me it's me dude by the way ማይክረስተን ይመጣ እና ድምጻችን ባድ ከሆነባችሁ አብሶት በመሃልም የሚገርም ዝናብ ዘንቦ ከስራችን አስተጓጎለ። ሰው እንግዲህ ዝናብ እየዘነበ ነው። ነገርን ከቻሌንጅ የሚያስቆመን ያለን ይመስላችኋል? ማንም አያስቆመኝም፣ ማንም ያው ከሱ ውጪ ማለት ነው። ስለዚህ ዝናቡ እያባራ ነው፣ ሰውም እየሄደ ነው። ስለዚህ እንሄድና እንሞክራለን ድጋሚ ማለት ነው። ሌትስ ጎ። አሁን የፕሮሞሽኑ ቪዲዮ አልቋል። እስኪ መክሊት ምን እንደምትል እንስማ። መክሊት ወደን ለእናንተ ማሳየት ያልቻልኩት በሙዚቃ ስለሰራሁት ኮፒራይት ስላለው ማርያምን ነው የምላችሁ። it's all about your knowledge. You need to be like genius. You need to be creative. You need to invest your time, your hour, your day, your night, your energy, your everything. እናም ለትንሽ ሰከንድ ስለ ቪዲዮ አልጎሪዝም በጥቂቱ አስረዳዋት። ያው እንግዲህ አንድን ነገር ለማግኘት መልፋት መፍጋት ግድ ነውና እኛም መቋሚያዎች 10000 ሰብስክራይበር ለመግባት እየለፋን እየፈጋን ነውና እናንተም ሰብስክራይብ በማድረግ ሰፖርት አድርጉ። በዚህ ቪዲዮ 200 ፎሎወር ካልጨመረች ድጋሚ ይሰራላታል። ፋይናሊ የቪዲዮን ፔመንት ተቀበልኩ። አዳርጌበታለሁ። በስራውም ደስተኛ ስለነበረች የ700 ብር አግሪመንትን 1000 ብር ነው የከፈለችው። እናንተ ያላችሁ ነገር ያስፈልጋል። የሆነ የሚኖራችሁ ማቴሪያል ወይ የምትሸጡት ፕሮዳክት ወይ ሰርቪስ ያስፈልጋችኋል። ኢትስ ኦል አባውት ላይክ ማርኬቲንግ። ከዛ በኋላ አሁን ደግሞ ለያው አይፎኑን ለመግዛት ደርሰናል። ቅርብ ነው፣ ብዙ አራቀርም ከገንዘቡ ሶ እንሂድና ደግሞ ሌላ እቃ ገዝተን ደግሞ እንሸጠዋለን ማለት ነው። ታዲያ ኤፒሶድ 1 ነው እና በኤፒሶድ ፋይናል ላይ ከ4 ዲጂት ገንዘብ እንዴት ወደ አይፎን 17 ብር እንደደረስንና አንቦክስ እናደርገው የምናሳያችሁ ይሆናል። በዚህ ኢትስ አሳፓሪንግ በጣም ላይክ ከባድ የሆነ ቻሌንጅ ነው። እስከዛ ግን ሰብስክራይብ እያደረጋችሁ በኤፒሶድ 2 ላይ እንገናኝ።